እንኳን ወደ ኢንቨስትመንት በሰላም መጣ እንዳንተ አይነት ሰዎች ያስፈልጉን ነበር ወንድሜ ሱጋ ስንት ጊዜ አየንኩ አይ ጋሽ አይታወቅም ብዬ ነው ዚማ መገኘት አለባት ምን አልከኝ አይ በህይወት መገኘት አለባት ነው ያልኩት እንደ መርፌ ሲባሪ ያልፈለግንበት ቦታ የለም የወንበሩ እንኳን ግማሽ ጎኑ ተቃጥሎ በተገኘበት ሰው የሚያክል ነገር እንዴት ደዝባው ይጠፋል ምናልባት የተቀመጠችበት ወንበር ወይም የተኛችበት አልጋ እሳቱ አይሎበት ይሁን አይዞሽ አይዞሽ ተረጋጊ አሁን ደህና ነሽ ተመስገን ምን ደህና ነውት አይዞሽ ምን ደህና ነውት ልጅን እኮ በሳት ያስበላሁት ምንም የተፈጠረ ነገር የለም መብራት በራሉ እንጂ ምንም የሆነ ነገር የለም አንቺ ደግሞ ደግደጉን አስቢ አይዞሽ ልጄ ምን መሄጃላት ልጄ እዛችሁ ቤቷን ምትበላ ነው እኔ ነኝ እንጂ ኑሮ ለማሸነፍ መሯሯጥ በቃ እናቴ አይዞሽ ስልኳን ስትቆረቆረ ሰው እንቅልፍ ወስዷት ነው ልጄ እኔ ልጄ ምንም መሄጃላት ልጄ ግድ የለሽም አይዞሽ ምንም የተፈጠረ ነገር የለም አይዞሽ ትንሽ አረፍ በይ በቃ እኔ ነኝ ኑሮ ለማይሸነፍ ወዲያ ያመለው እሷ ይሄን ስልኳን ስትቆረቁሩ እዛው እንቅልፍ ወስዷት ነው ልጄ ወይኔ ልጄ አይዞሽ በርቺልኝ እባክሽ ትንሽ አሁን ትንሽ አረፍ በይና ይኸውልሽ ጠዋት ሄደን ሁሉንም ነገር እናያለን ትንሽ አረፍ ትንሽ አሁን በእንቅልፍ ያፈላታል አይዞሽ
ሄሎ በስሚ ሙከራሽ አልተሳካም ዋጋ ትከፍያለሽ ቅዠት ነው የሚሆንብሽ ለእሳት የተመኘሻት ፍርቱና የግርሳት ትሆንብሻለች ቀቀኝ እኔ ፍንጭ አገኘው ብዬ ሰውነ ተባብረን አንድ ነገር እናረጋለን ስል ጭራሽ ስጠጣ ታድራለህ አድርግም እንት ወጣ ቋንተ መቼ ነው ሰው የምትሆነው ማልኝና ሰው ሆናለሁ ፍቅሬለኝ ስራዬለኝ አባቴለኝ አባዬን እንኳን ሳልቀብር ሻውን ያልጠጣው መቼ ልጠጣ አድርግነው የምትይ አምቡላህን ያንቃረርክ ታዲያ ማን ያባትህን ገዳይ ፈልጎ ሊያገኝልህ ነው ሱራው ድፍን ሆነብኝ እኮ ምን ልጨብጥ ፖሊሶቹን እንኳን ሄደህ አናግረሃል መጠጥሙ ያመስሎሃል ሰበብ ታበዛለህ እዚህ ግን ሮባም እንዳንተው እዚሁ መንደር ነው እሺ ያደገው ከተማም ይመርም ገለታም እዚሁ መንደር ነው ያደጉት አንተ ብቻ ሰበብ ደርድር ለጥፋት ሰበብ ለስንፍና ሰበብ ዴ እስኪ አንድ ቀን ችግሩ ከኔ ሆኖ ይብለህ አስብ ልቀቀኝ ይህ ማስታወቂያ የሚመለከተው ዲኤስቲቪ ያላችሁ ቀላል ፈጣን መላ ለዲኤስቲቪ ደንበኞች በሙላ የዲኤስቲቪ ጥሪ ማዕከል ሳይደውሉ በማንኛውም ሰዓት በሞባይሎ በኮከብ 9299 መስላል በመደወል ስሞንና የስማርት ካርድ ቁጥሮን አስገብተው የዲኤስቲቪ ክፍያ መጠኑንና ቀኑን በቀላሉ ማወቅ ብሎም ወርሃዊ ክፍያው በቴሌብር በሲቢኢ ብር በአዋሽ ብር በኤምፔሳና በቻፓ መክፈል ይችላሉ ክፍያ ሲፈጽሙ ዲኮደሩ መብራቱን ያረጋግጡ በተጨማሪም እንደ E16 ያሉ ብልሽቶችን በቀላሉ ማስተካከል ይችላሉ ለማስተካከል ስሞን ወይም የሞባይል ቁጥሮንና የስማርት ካርድ ቁጥሮን ያስገቡ ከዛም ከቀረቡት አማራጮች ፊክስ የሚለውን ይምረጡና ከሚዘረዘሩት የብልሽት ምልክቶች ውስጥ E16ን ይምረጡ በመቀጠል ፊክስ ነው የሚለውን ይጫኑ ዲኤስቲቪ ሁሉም ያለው እኛ ጋር ነው
ትሞታለች ብዬ ነበር። ጉዳዩን መጨረሴ ነበር። አጨረስኩ። ሁሌም እንደተዝረከረክ ነው። ይሄኔ እንኳን ታቃጠልኩ ለስቴድ ሰው ኋላ እየሰቀችበት ነበር። አሁን በእንዴት እንዲህ መንጨርጨር ምን ጥቅም? እታባ የማረገውን ነገር ሁሉ እኮ ማረገው ላንቺ ስል ነው። ምን ሆናል? ሽንትን ላይ መልቀቅ ጀመርክ እንዴ? ምን ሆናችሁ? ስትጨቃጨቁ ሰማሁ ልበል? ምን ይሄ ጎረምሳ እባክህ ታዩም በጧቱ እንደው አደራዬን ሊያስበላኝ አይ ጋሻሴ ያገራባት እንደዛ ሆኖ መቅረታቸው ሲቆጨን አሁን ደግሞ የዚችን ደሃ ቤቷን ሰበሩ። ያቺ ሴትዮ ከመጣች ጀምሮ ነገር ሁሉ የተመሰቃቀለው ወንድሞቻችንን ስንት ወር አሰርታ አስተሰቃያቸው ምን ተደረገ? እኮ ያ ማን ነው ስሙ? እሱን ካገር ስታባረሩ ምን ይደረግ ነገር አለ? ቆይቱ ዝም በሉ አንዴ፣ በስርዓቱ እንነጋገር። ያያችሁትን የሰማችሁትን ትናገራላችሁ። ቆይ እስቲ በተራ ነው እንጂ የገጠመን ታሪክ ታይቶም ተሰምቶም የማይታወቅ ነው። ከባድ ችግር ነው የገጠመን። እኛው ተማክረን መፍትሄ ካልሰጠነው ማንም አይመጣም። ጥቆማን ካላችሁ እዚሁ እንነጋገርበታለን። ምን እናድርግ የሚለውንም ደግሞ እያንዳንዳችን ቤት ከመግባቱ በፊት እዚሁ እናወራዋለን። ዳጊ ምንድነው እንዴ? ልጅቷ ተገኘች እንዴ? አልተገኘችም። ትፈልጋለች። አባቢ መቼም ዝም አይልም። ደግሞ ቤቱ ምንድነው ያደረከው? ፖስታውን ወስደሽው እንዴ? የቱን ፖስታ? ባለፈው ስትነካኪው ስለነበር ምናልባት ከመጽሐፉ ጋር ወስደሽ ከሆነ
መጽሐፉን እኮ አልወሰድኩትም፣ ተውኩት። ግን አንተ ምን ሆነ ነው? ፍርቱናን ግን እንደኔ አታውቂያትም አይደል? ቆንጆ ነገር ነበረች አይደል? አይደል? ውይ በእሳት መቃጠል ግን በጌታ ዳጊ ለልጆች ደስታ ጨዋታ ከዲኤስቲቪ ዲኤስቲቪ በአነስተኛ ወጪ ሁሉንም ልጆች በአንድ ድምጽ የሚያስማሙ እያዝናኑ የሚያስተምሩ ምርጥ ቻናሎችን አቀረበላችሁ። ሳያመልጠን ዲኤስቲቪ እናስገባ፣ ወርሃዊ ክፍያችንን እንፈጽም። ለልጆቹ ሁሉም ያለው ዲኤስቲቪ ነው። በሉ እንግዲህ ስለ ዋሴም ሆነ ትላንት ስለተደረገው ነገር የሰማችሁትን ያያችሁትንም ወዲህ በሉ። እኔ ትላንትና የተፈጠረው ነገር አላየሁት። እዛን ቀን ከሰዓት በኋላ ጋሽ ዋሴ ከልብስ ቤት ደጃፍ አልፎ ነበር። እንደው ሰላም ሳይሉኝ ያለፉት እና እንደዛ ሽቅብ የነገሩት አንድ ሀሳብ ገብቷቸው ነበር። ይሄ ወደ ላይ መውጫው ጋር ባጃጅ ተራው ጋር አይቻቸው ነበር። ባጃጅ ተራ የት አለ ያ መቸሪ? ቹቹ አምቡላውን ሲግፍ ያደረ መቼ በጠዋት ይነሳና? ተውት ጋሽ መስፍን፣ እስከ ልጅ መግቢያ ድረስ ታይቷል። ከዛ ወዲህ ነው አየሁት የሚል ሰው የጠፋው። ዋሴን ከሎጁ ወዲያ ያየው አለ? ሰዎች መረጃ ካልተለዋወጥን እያንዳንዳችን ቤት መግባቱ አይቀርም። ጋሽ ዋሴን አላየሁትም። የሶፊያ ቤት ከመንደዱ በፊት ግን ከነሱ ቤት ልፍ ብሎ መኪና ቆሞ አይቻለሁ። ምን አይነት መኪና? የሆነች ትንሽዬ መኪና። እንግዲህ ስሙኝ፣ የዘነጋችሁትም ነገር ካለ ያያችሁትም ነገር ካለ ለቤተሰቦቻቸው ለፖሊስም ቢሆን ንገሩ፣ ግለጹ። በተረፈ ጎበዝ ነቃ ጠንቀቅ በሉ። ዋሴን ያህል የሀገር ዋስ ጠበቃ የሆነውን ሰው የነጠቀን የዛች ምስኪን ድሃ በእሷ ላይ የጨከነውን በእኛ ላይ የማይጨክንበት ምክንያት ምንድን ነው? በሉ እንግዲህ ያያችሁትን የሰማችሁትን ነገር ለኔ ንገሩኝ። በቃ በሰላም ሂዱ።
ልጄን አይዞሽ እሺ አስክሬን እሺ ማዬ እንሄዳለን አሁን ፖሊሶች ስለገቡ እናሱ እስከሚጨርሱ ድረስ እዚህ እንሆንና ቁርስሽን ቢስ ከዛ ድረስ ከዛ እንሄዳለን ምንም የተፈጠረ ነገር የለም እንሄድ እሺ እንሄዳለን ማዬ አይዞሽ አገኛት አይዞሽ በቃ ልጅ ትንሽ መለስ ይበልልሽና ቁርስ ቀምሰን እንሄዳለን አይዞሽ እናት መጣለች ሶፊያ እንዴት ነሽ? ስለ ፍርቱና የሰማሽው ነገር አለ እንዴ? ተመስገን የኔ ጌታ ልጄ ተገኘች። ቁም ብያለሁ።